ከመጽሐፍት ዓለም ነው። በዚህ የዩቲዩብ ቻናል የተለያዩ የአማርኛ መጽሐፍት ሙሉም ይሁን በከፊል ተተርኮ ይቀርብበታል። አብራችሁን ሆኖ የእንቁላል ቅርጽ ባለው መስታወት ፊት ቆሞ ክራባቱን ያስር ጀመር። ከፊቱ የተቆለለውን ቀን እንዴት እንደሚንደው እርግጠኛ አይደለም። በትክክል የት መሄድ እንዳለበት ለራሱም ግልጽ አልሆነለትም። እውነቱን ለመናገር እርሱ ራሱም ቢሆን ምን ለመስማት እንደጠበቀ አያውቅም። ጥያቄውን ማቅረቡ ራሱ አስቸጋሪ ነው። ቢሆንም ለጥርጣሬው አንድ መልስ እስካላገኘ ድረስ ለአለቃው የሚያቀርበው ያልተሟላ ብቻ ሳይሆን ባዶ ቀፎ እንደሚሆን ተሰምቶታል። የትም ይሄድ የት ብቻ ለጥርጣሬው በቂ መልስ ማግኘት አለበት። ለዚህ ነው እሁድን ሊሰዋ ደሟን ሊያፈስ የቆረጠው። ጥርጣሬውን ያገነነበት የላይቤሪያው ወታደራዊ አታሼ የገባበት መጥፋት ነው። በአንድ ሳምንት ሶስተኛ ጥያቄ፣ ሊሆን የማይችል ተራ አጋጣሚ። ሰውየው ቀደም ሲልም በዚሁ የሥራ መደብ ላይ ለ6 ዓመታት ሲሰራ እንደቆየና ለአዲስ አበባም እንግዳ እንዳልሆነ ግልጽ ነው። ታዲያ ድንገት መሰወርን ምን አመጣው? የላይቤሪያው ኤምባሲ ባለሥልጣኖችስ ያሳዩት ለዘብተኝነት እንዴት ጤነኛ ሊሆን ይችላል? የወታደራዊው አታሼውን መጥፋትን ችላ ማለቱ ለነገሮች ተገቢ አትኩሮት አለመስጠት መስሎ ታየው። በመጀመሪያ ደረጃ በሳምንቱ መጀመሪያ በአዲስ አበባ የተከሰተው የጊኒና የሞሮኮ ወታደራዊ አታሼዎች ግድያ የምን ውጤት ነበረ? የወታደራዊ አታሼዎቹ ሬሳ በተለያዩ ቦታዎች የተጣለ ቢሆንም በተመሳሳይ ሁኔታ በየመኪናዎቻቸው ውስጥ ነበር የተገኘው። ለሁለቱም ሰዎች ሞት ምክንያት የሆኑት ጥይቶች ከአንድ ሽጉጥ ለመተኮሳቸው የቀረበው ሪፖርት በዝርዝር ያስቀመጠው ጉዳይ ነው። በሬሳዎቹም ላይ የተገኙት ቁስሎችና ሌሎችም የአካባቢው የቴክኒክ ማስረጃዎች የሚያመለክቱት በሁለቱ ሰዎች ላይ የተፈጸሙት ግድያዎች በተመሳሳይ መሳሪያ፣ በተመሳሳይ ርቀት፣ በተመሳሳይ ማዕዘን ምናልባትም በአንድ ሰው መሆኑን ነው። ያ ሰው ማን ነው? መልስ ሊያገኝ የቻለ ጥያቄ አይደለም። ሳምንቱ ከመገባደዱ በፊት ደግሞ ሌላ ሁኔታ ተፈጠረ። የላይቤሪያው ወታደራዊ አታሼ ድንገት የገባበት ጠፋ። ታዲያ ይህንን እንዴት ተራ አጋጣሚ ብሎ ማለፍ ይቻላል? በእርግጥ የሰዎቹ አሟሟት በየተራ ነው። ነገር ግን የናትናኤልን ጭንቅላት እረፍት የነሳው የወታደራዊ አታሼዎቹ ሞትና መሰወር ምናልባት ባለፉት ጥቂት ወራት በአዲስ አበባ ከሚገኙ የአፍሪካ ሀገሮች ኤምባሲዎች ያልተለመደ እንቅስቃሴ ጋር ዝምድና አለው ብለው መጠርጠሩ ብቻ አልነበረም። ባለፉት ወራት በተለያዩ የአፍሪካ ሀገሮችና በአውሮፓም ያጋጠሙ ድንገተኛ አደጋዎች ያለ ወትሮ በርካታ ብቻ ሳይሆኑ ምክንያተ ቢስም ነበሩ። ቢሮ ውስጥ ቁጭ ብሎ ደጋግሞ ካነበባቸው የውጭ ዘገባዎች ጥቂቱ ታወሱት። ጅብራልታር መጋቢት 20 ታንጄር ከምትባል የሞሮኮ የወደብ ከተማ ተነስታ ካዲስክ ወደምትባል የስፔን የወደብ ከተማ በመጓዝ ላይ የነበረች አንድ የሞተር ጀልባ የገባችበት ጠፋ። የታመኑ የወሬ ምንጮች በጀልባዋ ላይ የሞሮኮ የውጭ ጉዳይ ሚኒስትር በሚስጥር ተሳፍረው ነበር ይላሉ። የሞሮኮ መንግስት ጉዳዩን በተመለከተ ያለው የለም። ካሜሩን ሚያዝያ 2 የአገሪቱን ኢታማዦር ሹምና የአገሩ አስተዳደር ሚኒስትሩን አሳፍራ ከያውንዴ ወደ ዱዋላ ትበር የነበረች የካሜሩን የጦር ሄሊኮፕተር በአየር ላይ እንዳለች ስትቃጠል በውስጧ በካሜሩን የእስራኤል አምባሳደርን ጨምሮ 6 ባለስልጣኖች አለቁ። ካሜሩን ትሪቡን ያውንዴ ሚያዝያ 8 የካሜሩን የአየር ኃይል አዛዥ ከዋና ከተማዋ ወጣ ብለው በሚገኝ የገጠር ቤታቸው ራሳቸውን ገደሉ ተባለ። የውስጥ አዋቂዎች እንደሚሉት የጄኔራሉ ቤት ለ4 ቀናት በልዩ ኮማንዶ ኃይል ተከቦ የቆየ ሲሆን የባለስልጣኑ ስልክም ተቋርጦ ነበር። ዴይሊ ቴሌግራፍ ኔፕልስ ግንቦት 10 ከአልጀርስ ተነስተው ወደ ጣሊያን ያልተጠበቀ በረራ ያደረጉት የአልጄሪያ መከላከያ ሚኒስትር ኔፕልስ አውሮፕላን ማረፊያ ባረፉ ጥቂት ደቂቃዎች ውስጥ ሕይወታቸው ባልታወቀ አሸባሪ ጥይት አለፈች። አልሞጃሂድ አጋጣሚ? ይህ ሁሉ ተራ አጋጣሚ? አዲስ አበባ ውስጥ የሚፈጸሙ ግድያና መሰወርስ? ይህም አጋጣሚ? ከ4 ወር በማይበልጥ ጊዜ ውስጥ ይህ ሁሉ አጋጣሚ?
በሳምንቱ መጨረሻ ላይ ነበር አለቃው ወደ ቢሮአቸው ያስጠሩት። ደውለው ፈልገውህ ነበር ብለው ነበር ጸሐፊው ያን ዕለት ጠዋት። ያን ቀንም አርፍዶ ቢሮ ሲገባ ማን አላላትም። እሱ በሚሰራበት ሁለተኛ ፎቅ ላይ አንቱ፣ እርሶ፣ እርሳቸው እየተባለ የሚነገርላቸው የእሱ አለቃ ብቻ ናቸው። የተረፈው በዕድሜም በስልጣንም ተቀራራቢ ነው። አንተ አንዳንዴም አንቺ ነው የሚባባለው። ይሄ ጭን ይገጠም ሳምሪ አላት ናትናኤል ወደ ቢሮ በር ሲያመራ ፈርከክ ያደረገቻቸውን ጭኖቿን እየተመለከተ። ተው እባክህ እሱ የከፈተውን ሳይዘጋው አያድርም ተብሏል አለችው ሳምራዊት ፈገግ ብላ። አዲስ የመጣ ሪፖርት አለ አላት እየሳቀ የቢሮውን በር ከፍቶ ከመግባቱ በፊት። 2 አለችው የታች ከንፈሯን በምላሷ አርጥባ። ልማዷ ነው። ሳምራዊት ቆንጆዬ ልጅ ነች። የምትፈልገውንና የምትመኘውን ትዳር እንዴት ሳታገኝ እንደዘገየች ሁሌ ይገርመዋል። ምናልባት በጣም ስለምትጓጓና ስሜቷንም ስለማትደብቅ ይሆናል። ናትናኤል ገና ከጠዋቱ ነው ይሸሻት። ሌላ ወሬ የላትማ። ባል፣ ጋብቻ፣ ትዳር ሸሻት። ጎመን በጤና። ቢሮ ገብቶ ከወንበሩ ላይ ከመቀመጡ በፊት ጠረጴዛው ላይ የተቀመጡትን 2 ወረቀቶች አንስቶ ዋጣቸው። የጠበቀው ነገር ነበር። አንደኛው ወረቀት ስለ አልጄሪያ ወታደራዊ አታሼ፣ ሁለተኛው ደግሞ ስለ ሞዛምቢክ ወታደራዊ አታሼ የቀረበ ሪፖርት። ሁለቱም ሰዎች ወደ አገራቸው ሄደዋል። የሰሞኑ ተደጋጋሚ ዜና። ወረቀቶቹን በነበሩበት አስቀምጦ ለአፍታ አይኖቹን ቦዘዝ አድርጎ ቆመ። ምን ማለት ነው? ባለፉት 3 ወራት ብቻ ከ30 የሚበልጡ በተለያዩ የአፍሪካ ሀገሮች ኤምባሲዎች የሚሰሩ ወታደራዊ አታሼዎች እየተጠሩ ወደ የአገሮቻቸው ሄደዋል። ጥቂቶቹ ሲመለሱ በተቀሩት ሌሎቹ ተተክተዋል። ይሁን እንጂ በዚህ አጭር ጊዜ ውስጥ ለእነዚህ ሁሉ ወታደራዊ አታሼዎች መጠራት ከሚወክሏቸው መንግስታትም ሆነ ከሌላ አካል የተሰጠ ምክንያታዊ ፍንጭ የለም። ናትናኤል በውጭ ጉዳይ ሚኒስቴር ተመድቦ ሲሰራ 8 ዓመት ሆኖታል። በፖለቲካል ሳይንስ የመጀመሪያ ዲግሪውን እንደያዘ የተመደበው አሁን በሚገኝበት የውጭ ጉዳይ ሚኒስቴር በአፍሪካ ጉዳይ በተለይ በምዕራብ አፍሪካ ክፍል ነበር። ለ4 ዓመታት ካገለገለ በኋላ ወደ ሰሜን አፍሪካ እንዲዘዋወር ተደረገ። ካለፈው ዓመት ጀምሮ ደግሞ የአእምሮውን ፈጣንነት የተገነዘቡ አለቆቹ የአፍሪካ ጉዳይ ምክትል ኃላፊ አድርገው ባይሾሙትም ቢሮውንና ጠረጴዛውን ጭነው እየጋለቡት ነው። አእምሮ እውነትም ፈጣን ነው። አዳዲስ ሁኔታዎች ቶሎ ይገቡታል። አንዳንዴም የመቸኮል ባህሪው እልህ ውስጥ የሚያስገባውም ቢሆን የነገሮችን ሂደት ከአጀማመራቸው የመከታተል ትዕግስቱ ያመዝናል። አስተሳሰቡ ቀናና ቀጥተኛ ነው። ጠማማ መስመሮች ካጋጠሙት በጠማማ መስመር መሄድም አያቅተውም። ልብ ብሎ የተከታተለውን ጉዳይ ዳር ሳያደርስ ሰላማዊ እንቅልፍ የማያገኝ መሆኑ ደግሞ ዋናው ባህሪው ነው። ናትናኤል ፍቅር አዋቂ የመሆኑን ያህል ቶሎ የሚወድቁለትን አፍቃሪዎቹን ሰብአዊ አመለካከት የሚነፍቅ አይደለም። እርግጥ አንዳንዴ ዓላማውን ሲያዘናጉት ጸጸት ላይ ይወድቃል። ሆኖም ሰብአዊነቱም ቆራጥነቱንም አይክዱትም። መልከ መልካም ነው። የቀይ ዳማ ረዘም ያለ። ባለፉት 8 ዓመታት ውስጥ ይህንን ያህል የተቸገረበት ጥያቄ ሊዘለው ያልቻለው መሰናክል አላጋጠመውም። የሰሞኑን ሁኔታ ግን ትርጉም ሊሰጠው ተቸግሯል። በየአቅጣጫው ከተሰማሩ ቢሮዎች የሚመጡ ሪፖርቶች የሚሉት ነገር ቢኖር የዚህ ሀገር ኤምባሲ ወታደራዊ አታሼ ወደ አገሩ ተጠርቶ ሄዷል። የዚያኛውም ሀገር ወታደራዊ አታሼ ወደ አገሩ ተጠርቶ ከሄደ በኋላ በምትኩ እገሌ የሚባል ሰው ተተክቷል። አለቀ። በጠረጴዛው ላይ የተቀመጠው ቀይ የውስጥ ስልክ ሲጮህ ከሄደበት የሐሳብ ጉዞ ተመለሰ። ይፈልጉሃል አለችው ጸሐፊው። ይፈልጉሃል እሳቸው፣ አለቃው፣ ቦርጫሙ አለቃው። ከጠረጴዛው ላይ ማስታወሻ ደብተሩንና ብዕሩን ይዞ ከቢሮ ወጣ። ኖር ከተቀመጡበት ለመነሳት ሳይሞክሩ በትህትና ተቀበሉት። እንደምን አደሩ አለ በአክብሮት። ከአፋቸው ላይ የማይለየው የፒፓቸው ጠረን ክፍሉን አጨናንቆታል። ለምን እንደሆነ ባይገባውም ናትናኤል ቆዳ የሚለውን ትንባሆ ጠረን ይወደዋል። ቢሮአቸው አለቅጥ ሰፊ ነው። ከጀርባ በስተቀኝ በኩል ያሉት ሰፋፊ መስኮቶች የአፍሪካ ኢኮኖሚክስ ኮሚሽንን ውብ ሕንፃ በሩቅ ያሳያሉ። በስተግራ ከግድግዳው ጋር ሊስተካከል ጥቂት የቀረው ሰፊ የአፍሪካ ፖለቲካዊ ካርታ ተዘርግቷል።
በስተቀኝ የቢሮ ውስጥ ስብሰባ ማካሄጃ ጥቁር ጠረጴዛና በዙሪያውም 12 ወንበሮች አሉ። በሰፊው ክፍል ከጥግ እስከ ጥግ የተንጠለለው ቀይ ወፍራም ምንጣፍ የአለቅየውን ቢሮ ቁጡ አስመስሎታል። ቁጭ በል አሉ ወፋፍራም ጣቶቻቸውን ከጠረጴዛቸው ፊት ለፊት ወደ አንደኛው ጥቁር የቆዳ ሶፋ ዘርግተው። ተቀመጠ። ትናንት የሞሪታንያ የውጭ ጉዳይ ሚኒስትር የመካከለኛውን ምስራቅ በተለይም የአረቦችን እንቅስቃሴ በተመለከተ የተሰጠውን የሬዲዮ ቃለ ምልልስ ሪፖርት አየኸው? አለቃው በቀጥታ ወደ ቁም ነገሩ ገቡ። ሰውየው ኃይለኛ አንባቢ ናቸው። ያነባሉ ሳይሆን ያጋብሳሉ ማለት ይቀላል። በአፍሪካ ጉራንጉር የተፈጸመው ሁሉ እሳቸው ትላንት ማታ ያነበቡት ነው። አላየሁትም አለ ናትናኤል እንደማፈር ብሎ። አንብበው እጅግ አስገራሚ ነው። ሰሜን አፍሪካ አረባዊት ወይስ አፍሪካዊት በሚለው ሐሳብ ላይ በሳል አስተያየት ሰንዝሯል ሰውየው። ትዝ ይልሃል ከጥቂት ዓመታት በፊት በሞሪታንያና በሴኔጋል መሃል ተፈጥሮ የነበረው መቃቃር የአረቦችና የአፍሪካውያን ቅራኔ ናሙና ነበር ወይ በሚለው ጥያቄ ላይ አስገራሚ ሐሳብ አለው። አንብበው አሉ ከጠረጴዛቸው ላይ የተለያዩ ወረቀቶች እያነሱ እየጣሉ። በአፍሪካ ጓዳ እያንዛረጡ የአፍሪካን ቀዝቃዛ ውሃ እየተጎነጩ ባዳነን ለሚሉ እስስቶች ጥሩ መልእክት ይዟል። አሁን እንኳን የፈለጉ ለዚህ ሳይሆን ሰሞኑን በተደጋጋሚ ስለሚመጡ ሪፖርቶች ጉዳይ ነበር። አለቃው የፈለጉትን ወረቀት ያጡ ይመስል ጠረጴዛቸው ላይ የተከመረውን ሰነድ ያምሱት ጀመር። ናትናኤል ለምን ወደ ቢሮአቸው እንዳስጠሩት ገባው። ስለ ወታደራዊ አታሺዎቹ ጉዳይ መሆን አለበት። ሰሞኑን በተደጋጋሚ የሚመጡ ሪፖርቶች የሚጽፉት ያንን ብቻ ነው። ቢሆንም እርሳቸው ራሳቸው እስኪነግሩት በትዕግስት ተጠባበቃቸው። አዎ አሉ ፈልገው ያገኙትን ወረቀት ከፊታቸው ራቅ አድርገው ይዘው የማንበቢያ መነጽራቸውን በወፍራም አፍንጫቸው ላይ እያስተካከሉ። ነገሩን እንኳን አንተም ሳትታዘበው እንዳልቀረ እርግጠኛ ነኝ አሉ ቀና ብለው እየተመለከቱት።